ውድ ተመልካቾቼ ይህ ቪዲዮ የሚደርሳችሁ መቼም ሼር ኮፒ ሊንክ ሳታደርጉ ፎሎ ያላደረጋችሁ ፎሎ ሳታደርጉኝ ታልፋላችሁ ብዬ አላምንም። አንድ ነገር ልነግራችሁ እፈልጋለሁ። እባካችሁን ሼር ኮፒ ሊንክ አድርጉ፣ ዲዩት አድርጉ። ዛሬ ልነግራችሁ የወደድኩኝ ምን መሰላችሁ? በኢትዮጵያ በረከቶች ላይ በየክልሉ ባሉ ዲያመንዶች ላይ ኤሜራልዶች ላይ ኦፓሎች ላይ በተለያዩ አይነት ማዕድናት ላይ በደረቱ ተኝቶ የነበረው ኢትዮጵያ እንዳትባረክ በረከቷን ጎንበስ ብላ እንዳትመለከት በዙሪያ ያላትን ወርቅ እንዳታነሳ ዲያመንድ እንዳታነሳ ከልክሎ የነበረው ከዛም ባለፈ ህዝብን ከህዝብ ጋር ብሔርን ከብሔር ጋር ሰውን ከሰው ጋር እያጋጨ ከተሞቻችን እንዲቆረቁዙ መልካም ነገር እንዳይታይ በረከቱን ይዞ በደረቱ ተኝቶ የነበረው አጋንንት ከኢትዮጵያ ላይ ተነስቷል እያልኳችሁ ነው። ምልክት ክቡር ጠቅላይ ሚኒስትር ዶክተር አብይ ቤተ መንግስትን ግቢ አስመንጥረው ሊቃጠሉ የሚገቡ ነገሮችን አቃጥለው ለህዝብ ይፋ ሊያደርጉ ከሙሉ ልባቸው ቤተ መንግስት ማለት የዚህ የኢትዮጵያ ህዝብ ነው ያሉ ቀን አጋንንት ከኢትዮጵያ ምድር በደረቱ በበረከት ላይ ተኝቶ ከነበረው ሀብት ላይ ተነስቷል። አሁን ጎንበስ ብሎ ወደ ታች የሚመለከት ሁሉ ብርን ያነሳል፣ ወርቅን ያነሳል፣ ዲያመንድን ያነሳል፣ ኤሜራልድን ያነሳል፣ ኦፓሎችን ያነሳል። ለምን? በረከቱን አጋንንት ለቋል የኢትዮጵያን። ያ የገሙ ከተሞች የአጋንንት ከመነሳቱ እየተነሳ ወደ የትኛውም ክልል ከተሞች ሄዱ ከተሞች ብሩህና የሚያምሩ ከተሞች እየሆኑ መጥተዋል። እነግራችኋለሁ እንደ ውጫውያኑ የኢትዮጵያ ዜጋ በዜግነቱ የሚከፈልበት ዘመን ሩቅ አይሆንም። እድሜያችሁን ብቻ እግዚአብሔር ያሰንብት እንጂ። ስለዚህ ነው ስለ ኢትዮጵያ መሪዎችና ስለ ጠቅላይ ሚኒስትሩ ጸልዩ እምለው። ከዚህም ባለፈ ስለ ራስህ ህይወትም ጌታ ሆይ እድሜን አሰንብትልኝ፣ ብዙ ነገር እያሳየኝ ነው፣ ከዚህ በበለጠ ደግሞ ታሳየኛለህ ብላችሁ ስለ እድሜያችሁ ጸልዩ። ስለዚህ እላችኋለሁ ኢትዮጵያውያን፣ ስለዚህ ህዝብ ወዳድ መሪ፣ ስለዚህ አገር ወዳድ መሪ እንዲሁም ከሳቸው ጋር ለምሰሩ በተለየ ስልጣን ደረጃ ላይ ላሉ ወንድም እህቶቻችን ባለስልጣናት ጸልዩላቸው፣ እግዚአብሔር ከነሱ ጋር እንዲሆን። ከዚህም ባለፈ በስህተት አንዱን ብሔር ከሌላ ብሔር ጋር አንዱን ዘር ከሌላ ዘር ጋር ሊያጋጩ ለሚፈልጉ አይገባም፣ አይጠቅመንም። ችግሮች አይፈጠሩም አይደለም፣ ችግሮች ሊፈጠሩ ይችላል፣ የማያግባቡ ነገሮች ሊመጡ ይችላሉ። ግን በሰላማዊ መንገድ የሚንፈታበት እንጂ ወንድም ላይ ጦር የሚያነሳበት ጥይት የሚተኩስበት ዘመን በኢየሱስ ክርስቶስም አብቅቷል፣ አክትሟል። አሁን የሞተ የወደቀ አጋንንት ነው ትንሽ ሰሜን አካባቢ ላይ ሲፍጨረጨር የምናየው፣ ሲወራጭ የምናየው። እነዛን ወንድሞቻችንንም ትቶ ይሄዳል፣ ይለቃል። አማራ የሚባረክበት፣ ትግራይ የሚባረክበት፣ ኦሮሚያ የምትባረክበት፣ ደቡብ የሚባረክበት፣ ማዕከላዊ ኢትዮጵያ የምትባረክበት፣ ብሔር ብሔረሰቦች፣ ሶማሌው፣ ጋምቤላው፣ አጠቃላይ የኢትዮጵያ ህዝብ በረከቱን ከእግሩ ስር አንስቶ የሚባረክበት ዘመን ላይ ደርሰናል። ለምን? በኢትዮጵያ በረከት ላይ በደረቱ ተኝቶ የነበረው አጋንንት ወድቋል እያልኩ ነው። አሜን ብለ ይህንን በረከት እድሜን እግዚአብሔር አቆይቶ መብላት ይሁንላችሁ። ይህንን ቪዲዮ ሼር አድርጉ። ኢትዮጵያ ሰላም ትሆናለች፣ ኢትዮጵያ ትባረካለች። ኢትዮጵያ የከፍታዋ ዘመን ነው። እግዚአብሔር ይባርካችሁ። ሼር ኮፒ ሊንክ አድርጉ። አመሰግናለሁ።